እጅግ ከባድ ድብደባ ደርሶበት የተጣለ ታዳጊ። በረከት በቤተሰብ ትንሽ ጥቃት ደርሶበት ወደ በጸጋ ወይም ኡራኤል አካባቢ ተደብድቦ እዛ አካባቢ እንደተገኘ ገና በለጋነቱ በዚህ ሁኔታ ድብደባ ደርሶበት መንገድ ላይ መጣሉ ስነልቦናው ላይ የሚፈጥረው ነገር ቀላል አይደለም። የማይወደው ምግብ ሲኖር አልበላም አይልሽም፣ በእንባው ለመግለጽ ይሞክራል። ከተንቀሳቀስሽ ደግሞ ዱላ የምታመጭ መስሎ በጣም ነው የሚሸማቀቀው። ምን መሆን ነው ወደፊት መሆን የምትፈልገው? እግሩ ላይ ደግሞ ስለሚንፏቀቅ ሁልጊዜ ካልሲ እያደረግን እንደዚህ ቫዝሊን ምናምን ነገሮች እየቀባን ካልሆነ በስተቀር ይደማል፣ ይቆስላል የሚፏቀቅበት